ሰላም እንዴት ናችሁ? አማን ናችሁ? ሰላም ናችሁ? ዛሬም እንግዲህ በአዲስ ሀሳብ መጥተናል። ከዚህ በፊት እንኳን ይሄን ሀሳብ አቅርቤው ነበረ። ምንድነው ዛሬ አጠር አድርጌ አቀርበዋለሁ። ምን አለ መሰላችሁ፣ ብዙ ጊዜ ወጣቶች ብዙ ብር አይኖራቸውም እና ትንሽዬ ብር ይዘው ምን ልስራ እና እቺን ብር ደግሞ አንዴ ባወጣት ዱቄት ትሆንብኛለች ብሎ ትንሽዬ ብር ይዘው ሊሆን ይችላል። ላይክ ከ50 ሺህ ብር ከ100 ሺህ ብር እስከ 500ም 600ም ሊሆን ይችላል እና ወይ መኪና ገዝተው ሌላ ነገር ላይ ቢዝነሳቸውን አላዋሉ ምን ላድርግ ብሎ ሲጨናነቁ ይታያሉ። እኔ ግን እንደ ሀሳብ ምንድነው አሁን ሱቅም ቢከፍቱ ማንኛውንም ጥቃቅን ነገሮች ቢከፍቱ ሊያዋጣቸው ይችላል በዚህ ብር። ነገር ግን ብዙ ጊዜ ልክ ከከፈቱ በ3ኛው ቀን በ4ኛው ቀን ወይም በሳምንቱ መንግስት ይመጣና ወይም ከንግድ ፍቃድ አካባቢ ይመጡና ንግድ ፍቃድ አውጡ ይሏቸዋል። እኔ ግን እንደ ሀሳብ መንግስት ቢያደርግ ደስ የሚለኝ ማለት ነው። ቢያደርግ ያው ወጣቱ ይጠቀምበት አይጠቀምበት አላውቅም። ምንድነው እኔ ለምሳሌ 300 ሺህ ብር ወይም 400 ሺህ ብር ይዤ ሱቅ ልከፍት እችላለሁ። ሱቅ ማለት ላይክ ማንኛውንም ሱቅ ወይም ከሆነ ቦታ አቃምጥቼ እዚህ መሸጥ ወይም ማከፋፈል ወይም ደግሞ ቦንዳ ልብስ ሊሆን ይችላል ወይም ደግሞ ዋቴቨር ብቻ በዚች ብር መንቀሳቀስ እፈልጋለሁ። የቤት ኪራይ ከፍዬ ትንሽዬ ሱቅ ትንሽዬ ሞል ስር ገብቼ ምናምን መስራት እፈልጋለሁ። ምንድነው መንግስት ቢተባበር በተለይ ለወጣቱ ቢተባበር ብዬ እንደ ሀሳብ ነው የማቀርበውና ምንድነው ልክ ዛሬ ለምሳሌ አንድ ሱቅ ከፈትኩኝ። ልክ ዛሬ ስከፍት ቀጥታ ይቺ አካባቢ ላይ ያለ ንግድ ፍቃድ ሰጪ አካል እመዘገባለሁ። ዛሬ በሬን ከከፈትኩኝ ማለት ነው። ማንኛውንም ስራ ለስራ ችግር የለውም ማተር አያደርግም። ግን ልክ ዛሬ በሬን ስከፍት የሱቄን በር ስከፍት ሄጄ እመዘገባለሁ። ዛሬ ከበደ ተመዝግቧል ወይም ደግሞ ዛሬ ሚስተር ኤክስ ተመዝግቧል ብሎ ወረቀት ይሰጠኛል። በስተት ያንን በር ከፍቼ ሄጄ ማልመዘገብ ከሆነ እንደ ወንጀል ቢቆጠር ከዛን ቀን ወይም መንግስት ከመዘገበኝ ቀን አንስቶ ደግሞ በተከታታይ 6 ወር መንግስት ወደኛ ባይመጣ ወይም ደግሞ እንዳልኳችሁ ወደዚህ ሱቅ ባይመጣና እኛ ፎከስ አድርገን ስራችን ላይ ያ ስራ አያዋጣም ባናቀው ፎከስ አድርገን እዛ ስራ ላይ ብንሰራ፣ ልክ ግን 6 ወሯ ስትሞላ ካዋጣን ቀጥታ ሄደን ንግድ ፍቃድ እናወጣለን። ካዋጣን ማለት ነው። ካላዋጣን አንቀጥልም፣ እናቆማለን ስራችንን ማለት ነው። ስለዚህ ማን ነው የሚከስረው? ወጣቱ ነው የሚከስረው። ያለችውን ብር ነው ሞከረ፣ በቃ ሉዝ አደረገ። ስለዚህ ሉዝ ለማድረግ ሰው አይሞክርም። ሉዝ ለማድረግ ወይም ለመክሰር ያለችውን ለመክሰር ስለማይሞክር በተቻለው መጠን ፉል ፎከስ አድርጎ ወደ ስራው ለመስራት ይሞክራል። ምክንያቱም ንግድ ፍቃድ አውጣ ሲባል የሆነ ገቢዎች የሆነ ነገር አድርግ ሲባል ራሱ ሄዴክ ነው፣ ራሱን የቻለ ሄዴክ ነውና ከዛ ሄዴክ መንግስት ነፃ አውጥቶት ሞክር፣ የዚህን ያህል እፎይታ ሰጣል። ነገር ግን 6 ወር ከአንድ ቀን ካለፍክ በ6 ወሩ ግማሽ ቀን ካለፍክ ይሄን ያህል ቅጣት አለ ብሎ ሲሪየስሊ መንግስት እንደዚህ አይነት ተሞክሮዎችን ለኛ ለወጣቶቹ ቢሰጥ፣ ወጣቱ ያለችውን ብር ልሞክር ይላል። ነፃ ነው ማለት የሚያጨናንቀው የለም። አንተ ፍቃድ አውጣ እንደዚህ አትችልም ዘጋባሃለሁ ምናምን የሚባል ሄዴክ ስላሌለ እሱ ፎከስ የሚያደርገው ምንድነው ስራው ላይ ነው። እንዴት አድርጌ እቺን ዕቃ አምጥቼ እቺን ብር ጨምሬ ሲስተም ውስጥ ልግባ፣ ያዋጣኛል አያዋጣኝም፣ ካዋጣው ሰው ይቀጥላል። ይሄ ልጅ እያዋጣው አልፈልግም ሌላ ቦታ ደግሞ ልሞክር አይልም። በዛ አካባቢ በዛ ኤሪያ ውስጥ ደግሞ እንደሱ አይነት ሰው ሲመዘገብ ያው መንግስትም ተከታትሎ እንደዚህ አይነት ነገሮችን እንደ ወንጀል ሊይዘው ይችላል። ስለዚህ እዚህ ጋር ዘግቼ እዛ ጋር ልክፈት አይልም። በቃ ሞከሪያችን አካባቢ አስለመዳት። የዛሬ 6 ወር ንግድ ፍቃድ ያወጣል። ስለዚህ የዛሬ 6 ወር ሬዲ ነው ይሄ ሰውዬ ምንም ለማድረግ ማለት ነው። እና መንግስት ያለችንን ብር ምክንያቱም መኪና ገዝተን አንችለውም ወይም ቤት አንገዛም ወይም ትልቅ ቢዝነስማን አንሆንም። ስለዚህ ያለችንን ብር አግባብ ቦታ ላይ እንድናውላት መንግስት እንደዚህ አይነት ቻንሶችን ለወጣቱ ቢሰጥና ለወጣቱ ሳይሆን ያው ለማንኛውም ቢዝነስ ከፋች ቢሰጥ 6 ወር ሳይጨናነቅ ያ ሰውዬ ይሞክራል። ከሞክሮ ካልተሳካለት ሉዘሩ ማን ነው? ያ ሰውዬ ነው። መንግስት ብዙም ሉዝ አይሆንም። እርግጠኛ ነኝ ይሄ ተሞክሮ ከዚህ በፊትም ነበር መሰለኝ አላውቅም። ግን አሁን ያጨናንቃል። አንድ ሰው አንድ ሱቅ ወይም የሆነ ነገር ልክፈት ብሎ ሲሞክር የመጀመሪያ ነገር የሚመጣው ይሄ ቀበሌ ውስጥ ያለው ሄዴክ ነው። እንትና አውጣ፣ እንትና አሟላ የሚሉት ነገር ሄዴክ ስለሆነ ይሄን ነገር መንግስት ለ6 ወር አንዴ ፖዝ ቢያደርገው ከ6 ወር በኋላ ግን መቀጠል ካለበት አንድ ቀን ማለፍ የለበትም። አንድ ቀን ካለፈ ደግሞ ከባድ ቅጣት
እንዲኖረው አድርጎ ቻንሱን ቢሰጥ ደስ ይለኛል። ወጣቱም ደግሞ ያለችውን ብር ምንም ሳይፈራ አስቦበት አልሞበት ይህን ነገር ልጀምር ብሎ ቢዳፈር አይታወቅም፣ ነገ ብዙ ነጋዴዎችን እንፈጥራለን ብዬ ተስፋ አደርጋለሁ። ብዙ ነጋዴዎችን ልንፈጥር እንችላለን። ምክንያቱም 100 ወጣቶች በዚህ ሲስተም ውስጥ አንድ ቢደራጁ 10፣ 20፣ 30 ካለ ደግሞ ከ50 በላዩ አክቲቭ እና ውጤታማ ሊሆኑ ይችላሉ። እነዚህ ልጆች ሴቭ አደረግን ማለት ደግሞ በእነዚህ ሰዎቹ ውስጥ ተቀጥረው የሚሰሩ ብዙ ሰዎች ሊኖሩ ይችላሉ እና ትናንሽ ነገር ነው ብለን ንቀን ባንተው እና መንግስት እንደዚህ አይነት ሰፖርት ቢያደርግ በተለይ ለጀማሪ ነጋዴዎች እንደዚህ ቢያበረታታ አሪፍ ነው እላለሁ። እኔ እንደ ሀሳብ ነው ጀስት የማደርገው። ይሄ ነገር ተሞክሮም ላይሞከርም ይችላል። ብቻ አንድ ወጣት ያለውን ብር ያለውን ትንሽዬም ብትሆን ንብረት ወደ ቢዝነስ ወይም ደግሞ ወደ ስራ ልቀይረው ቢል ከሚፈራቸው ነገሮች አንዱ የንግድ ፍቃድ አውጥቼ ከዛን ዘግቼ ከዛን እንትን አድርጌ የሚለው ሄዴኮች አሉ እና እነዛን ሄዴኮች ክሊር ቢያደርግ መንግስት ደስ ይለኛል እላለሁ። አመሰግናለሁ።